ምናምን ነገር ሶ እዚህ ዩኒቨርሲቲ ላይ ያለ ምንም ወጪ ሳታወጡ ባላችሁ ዶክመንት ብቻ አፕላይ ማድረግ ትችላላችሁ። እዚህ ጋር አፕሊኬሽን ፊ አላቸው 100% አፕሊኬሽን ፊ አላቸው $30 ሲሆን $50 I have no idea ብቻ ግን አፕሊኬሽን ፊ ክፍያ አላቸው እና ያን አፕሊኬሽን ፊ ደግሞ እንዴት አድርጋችሁ ዌይቭ እንደምታደርጉ እኔ ኮድ ሰጣችኋለሁ። ዌይቨር ኮድ አለ። ሰላም guys, እንዴት ናችሁ? ሰላም ነው? Hello, this is Nael from my YouTube channel. So ዛሬ ደግሞ በአዲስ የስኮላርሺፕ ኢንፎርሜሽን ይዤላችሁ የመጣሁት and today is like it's the best one and I have even tried before ማለት ነው እና I have got about like 50% of my tuition discount which is I've got የሆነ partial you can say partial ያ ቲዩሽናቸው ፓርሻል ይከፈላል እና ያንን ኦፖርቹኒቲ አግኝቼ ነበረ ባክ 2023 ላይ ማለት ነው እና ይሄን ዩኒቨርሲቲ ስቲል ኦፖርቹኒቲው አለና መጠቀም የምትፈልጉ ተማሪዎች ምናምን አሪፍ ነው ለእናንተ ስፔሻሊ ደግሞ ጀስት በቃ ከኢትዮጵያ ሙቭ ለማድረግ ስኮላርሺፕ አግኝቻለሁ ብላችሁ ኤምባሲውንም ለማሳመን ኢዚ አንደኛ ስኮላርሺፕ ስታገኙ የምታሳዩት ፈንድ ዳት ማች እንዲሆን አይጠበቅም። ምክንያቱም ስኮላርሺፕ ስላላችሁ ብቻ በስኮላርሺፓችሁ ሪዝን ምክንያት የምታሳዩት ካፒታልም ትልቅ ነው፣ አትቸገሩም ባንክ ስቴትመንት ነገር ላይ ፕላስ ደግሞ ኢንተርቪው ላይም ለማሳመን ትችላላችሁ። ብዙ ዩኒቨርሲቲዎች አፕላይ አድርጌ ነበር ግን ይሄን የሰጠኝ ስኮላርሺፕ ኢትስ ቤተር ዋይዝ ብቻ እንደዛ አድርጋችሁ ማሳመን ትችላላችሁ። አባውት ኢንተርቪው ምናምን ኔክስት ታይም ኦር አናዘር ታይም ብቻ ሰራላችኋለሁ ስለ ኢንተርቪው ምናምን ነገር ማለት ነው ቲፕስ ምናምን የምትፈልጉ ግን ከዛ ውጪ ይሄ ዩኒቨርሲቲ አሪፍ ነው። ጀስት አክሴፕታንስ ሌተር አግኝታችሁ ኤምባሲ ገብታችሁ ቪዛ ለማግኘት ማለት ነው። የአሜሪካ ሰው አሜሪካ ከገባችሁ በኋላ you can change into community college whatever you want, you can do anything ኮርስ መቀየር ትችላላችሁ፣ ዩኒቨርሲቲ ቼንጅ ማድረግ ትችላላችሁ። just you can do however you want እናንተ ዲዛይን ወዳደረጋችሁ ነገር ሙቭ ማድረግ ትችላላችሁ። ግን just ቪዛውን ለማግኘት መጀመሪያ ላይ ያስቸግራችኋል እና ኦፖርቹኒቲ ደግሞ አሪፍ ኦፖርቹኒቲ ስታገኙ ያንን ኦፖርቹኒቲ ተጠቅማችሁ ቪዛውን አንዴ ካገኛችሁ አሪፍ ይሆናል ማለት ነው። so guys ይሄኛው ኦፖርቹኒቲ በጣም አሪፍ ነው። እስከመጨረሻው ድረስ ቪዲዮን ተከታተሉት። የኔ ኢሜል ላይ ገብቼም ደግሞ ፐርሰናል ኢሜል ላይ ከዚህ በፊት አብራችሁ የነበርኩት ስኮላርሺፕ ያገኘሁትና አክሴፕታንስ የተደረኩባቸው ነገር ኤቭሪቲንግ ዲቴል ማሳያችሁ ይሆናል። ሶ ፍጻሜ ድረስ አብራችሁን ቆዩ። ዩኒቨርሲቲው ምንድነው? የት ሀገር ነው? አይ ሚን ኢትስ ኦብቪየስ ዩኤስኤ ነው። አሁን እንኳን አዳሰን ዩኤስኤ ነው ግን የት ስቴት ነው ማለት የሚለው ነገር አሳያችኋለሁ። 100% ላይክ እንትን ትላላችሁ። ከዚህ በፊት ቪዲዮ ሰርች ይበታለበት በጣም እንደዚህ አላብራራሁትም። ብኔም ራሴ ኤክስፒሪየንስ አድርጌ ሳይሆን ሳላደርገው ነበር የተናገርኩት። ግን አሁን ኤክስፒሪየንስ ስላደረኩትም ደግሞ ግን ኤክስፒሪየንስ ላይም ደግሞ ሼር አደርጋለሁ ማለት ሶ እስከመጨረሻው ድረስ ተከታተሉን። ይመቻችሁ። ኦኬ ጋይስ this university is Michigan University ይባላል። I think you have seen the previous video የፖስት ያደረኩትም ማለት ነው። been 2 years ምናምን ነገር ያንን ቪዲዮ ከሰራው ግን አላቀም። አዲስ ከሆናችሁም ኢስተርን ሚቺጋን ዩኒቨርሲቲ ይባላል። በሚቺጋን ስቴት ውስጥ የሚገኝ ሚቺጋን ስቴት ውስጥ ይፕስላንት የሚባል አካባቢ የሚገኝ ዩኒቨርሲቲ ነው። ፐብሊክ ዩኒቨርሲቲ is not private ማለት ነው። ያው ይህ ዩኒቨርሲቲ የተመሰረተበት ምናምን ነገር እዚህ ጋር ማንበብ ትችላላችሁ ምናምን if it's help you ምናምን እኛ የምንፈልገው አሁን ዳይሬክትሊ እዚህ ጋር ሊንክ አለን ኢንተርናሽናል አድሚሽን የሚለው ማለት ነው። the first thing የምታደርጉት ዩኒቨርሲቲውን ስም ሰርች ማድረግ ነው ጉግል ላይ then ዌብሳይቱ ላይ ኢንተርናሽናል አድሚሽን ላይ መግባት ኢንተርናሽናል ስቱደንት እንደምሆናችሁ ማለት ነው። መጀመሪያ የምንመለከተው ሪኳየርመንቶች ነው። የአንደርግራጁዌት ነው አፕላይ የምናደርገው ነው። አፕላይ አድርጌ ነበር ሪኳየርመንታችን ነው የምንመለከተው። አንደርግራጁዌት የሚለው ነው ካለ እዚህ ጋር አድሚሽን ሪኳየርመንት የሚለው ኦኬ አንዱ አሁን እዚህ ጋር freshman now from the first ስናነብ እዚህ ጋር scroll to the correct category to see it step by step
instruction on how to apply to register Michigan University in short term. As an international applicant, below the instruction we have also listed our FAQ, which is frequently asked የሚጠይቁን ጥያቄዎች ራሳቸው ይመልሳሉ ማለት ነው። ኦኬ yes ወደ እንትኑ ልግባኛ ፎርሞች ምናምን ነገር ማለት ነው። the first step የሚሆነው submit application ነው። አፕሊኬሽኑ ምንም የሚከብድ ነገር የለውም፣ ምንም የሚያስጨንቅ ነገርም የለውም። just directly እንትን ነው የምታደርጉት። create account ታደርጋላችሁ፣ then ፎርሙን ትሞላላችሁ። ከዛ በኋላ አካዳሚክ ትራንስክሪፕታችሁን ኢቭን እኔ አፕላይ ሳደርግ በፊት ታይም ላይ ማለት ነው 9ኛ የ10ኛ እና የ11ኛ ክፍል ውጤቴን ነበር የተጠቀምኩት። ኢቭን የ12ኛ ክፍል አላስገባሁላቸውም ነበር። ከ9 እስከ 11 ያለውን ብቻ ነው ያስገባሁላቸው። then እነሱ ኮንዲሽናል አክሴፕታንስ ላኩልኝ ማለት ነው። ከዛ በኋላ ኦሪጂናል አክሴፕታንስ ሌተርን እና I-20 ለመቀበል ባንክ ስቴትመንት ማየት እንፈልጋለን አንተ መክፈል እንደምትችል የሚያሳይ ምናምን ነገር አሉ። ስኮላርሺፕም ሰጥተውኝ ነበረ። ከዛ ድጋሜ የተቀረውን ቲዩሽን እኔ መክፈል ያለብኝን አትሊስት የአንድ አመቱን በኢትዮጵያ ብር ማሳየት ነበረብኝ ኢን ባንክ ስቴትመንት። ሶ በባንክ ስቴትመንት አሳያዋቸው፣ ላኩላቸው ስቴትመንት። then ፎርም ልከውልኝ ነበር። እሱንም ፎርም ሞላውና ከባንክ ስቴትመንት ጋር አታች አድርጌ በኢሜል ላኩላቸው። then within 2 or 3 business days they send me with my I-20 and acceptance letter. then I have been paid for CVs. then ኢንተርቪውን አቴንድ ያደረኩት ማለት ነው። ሶ አፕሊኬሽናችሁ ኮመን አፕላይ የምታደርጉት ከሆነ ከሌሎች ዩኒቨርሲቲዎች ጋር you can apply as well just በአፕሊኬሽን ውስጥ እዚህ ሴፓሬት አድርጋችሁ ማለት ነው። እዚህ ጋር አፕሊኬሽን ፊ አላቸው 100% አፕሊኬሽን ፊ አላቸው $30 ሲሆን $50 I have no idea ብቻ ግን አፕሊኬሽን ፊ ክፍያ አላቸው። እና ያን አፕሊኬሽን ፊ ደግሞ እንዴት አድርጋችሁ ዌይቭ እንደምታደርጉ እኔ ኮድ ሰጣችኋለሁ። ዌይቨር ኮድ አለ እሱን አስቀምጥላችኋለሁ። ሶ ያንን ዌይቨር ኮድ ተጠቅማችሁ መጨረሻ ላይ ፔመንት ኦፕሽን ላይ ሲደርሱ ዌይቨር ኮድ ሚል ወይም ደግሞ ኩፖን የሚል አለ። ያቺን ኮድ ታስገቡት አፕሊኬሽናችሁን ፍሪ መላክ ትችላላችሁ ማለት ነው። you don't have to pay any kinds of dollars ምናምን ነገር። ሶ እዚህ ዩኒቨርሲቲ ላይ ያለ ምንም ወጪ ሳታወጡ ባላችሁ ዶክመንት ብቻ አፕላይ ማድረግ ትችላላችሁ። እንግሊሽ ሪኳየርመንት ራሱ አያስፈልገውም። እሱን ራሱ እናሳያችኋለሁ እዚህ ጋር ማለት ነው። እሺ መጀመሪያ አፕላይ ታደርጋላችሁ። then submit the official transcript ነው የሚለው እንትናችሁን ትራንስክሪፕታችሁን ሴንድ ታደርጋላችሁ በዛው አፕሊኬሽን ፎርም ላይ። I think so ረስቻለሁ። it's been like 2 or 3 years before ነው አፕላይ ያደረኩት እና ኢትዮጵያ ያለው የነበርኩት ታይም ላይ ማለት ነውና የዛን ታይም ላይ በፖርታሉ ላይ ላስገባ ትራንስክሪፕቴን ኢሜል ላድርግላቸው I have no idea like 100% እርግጠኛ ሆኜ መናገራቸው ረስቻለሁ። ግን ኦፕሽን ካለ ትራንስክሪፕታችሁን አስገቡ። ኦፕሽን ከሌለ ደግሞ እዚህ ጋር ማለት ነው እንደሚለው have your official high school or secondary school transcript or mark sheet sent to ይሄኛው ኢሜል ማለት ነው internationaladmission@emich.edu በሚለው ኢሜል ትልካላችሁ ማለት ነው። we will only accept official document that came directly from the school ነው የሚሉት ማለት ነው። so አስታወስኩ አሁን ምን እንዳደረኩ ከዳይሬክትሊ ከስኩል አስተውስኩት። ምንድነው ያደረኩት እኔ ማለት ነው this thing is might be illegal I swear to God might be illegal I mean ይሄ የሆነ ህጋዊ ምናምን ሊሆን አይችልም but I'm helping you as much as I can because አብዛኛው የትምህርት ቤታች በቃ ኢትዮጵያ ውስጥ ያሉ ትምህርት ቤቶች high school all over አወዚን አዲስ አበባ ግን እዛ ያሉት ራሱ more careless ናቸው in short term ሳወራ ላኩልን ብላችሁ ትራንስክሪፕታችሁ ምናምን ብትሰጧቸው ኢሜል ልስጣችሁና ላኩላቸው ብለው እናንተን ነው ሪኮመንድ የሚያደርጓቸው ለወላ ማለት ነው። ኢንስቴድ እኔ ደላክላችሁ ትራንስክሪፕታችሁ ስጡኝና ከማለት ይልቅ እነሱ ኢሜል ልስጣችሁና ትራንስክሪፕታችሁን በእኔ ኢሜል ሴንድ አድርጉ ማለት ነው የሚቀላቸው። I have no idea ለምን እንደዚህ እንደሚያደርጉ። ግን እኔ ምንድነው ያደረኩት የትኛውም ማስተማሪ ጋር አልሄድኩም። በትምህርት ቤቴ ስም ኢሜል ከፈትኩ፣ አዲስ ኢሜል ክሬት አደረኩ። ከዛ ያው ነምበር ምናምን ታስገባላችሁ ለምሳሌ እኔ የተማርኩት like let's say school of tomorrow ነው so school of tomorrow የስኩል ኦፍ ቱሞሮውን ኢሜል ተመሳሳይ ኢሜል አይነት ታደርጉና or ማናጀር ነገር በቃ የዳይሬክተር ስሙን ትጽፉና ያው ዌብሳይታቸው ላይ ሰርች ማድረግ ትችላላችሁ የዳይሬክተሩን ስም ማለት ነው። ከዛ በትምህርት ቤታችሁ ስም በዳይሬክተሩ ስም ከዛ like ለምሳሌ አበበ ከበደ .718@gmail.com ብላችሁ ጽፋላችሁ።
just in short ማለት ነው ስሙ ምናምን ታስገባላችሁ ግን የምትለዩት እዚህ ጋር በምንድነው እዚህ ጋር ቁጥር ምናምን በማስገባት ኢሜይሏ ብቻ ክሬት እንድትደረግ ማለት ነው ከዛ በኋላ ፕሮፋይል ምናምን ኢሜይሉ ላይ የትምህርት ቤቱን ታደርጋላችሁ ምናምን ከዛ ሰብጀክት የሚለው ላይ አም ደ ማናጀር ምናምን ነገር ወይም ደግሞ ዳይሬክተር ምናምን ነገር ነው ሶ የዚህ እንትና ተማሪ በዚህ ክፍል ተማሪ ያለች ሪኮመንድ እንዳደርጋ ጠይቃኝ ነበርና as per request I am willing to send her transcript to your to this university yes university of Michigan University for her admission ብላችሁ ራሳችሁ እንደ አስተማሪው አድርጋችሁ ኢሜይላችሁ ማነው ትራንስክሪፕታችሁን አታች ታደርጉና ትልኩታላችሁ ማለት ነው ለዛ ዩኒቨርሲቲ ከዛ ዩኒቨርሲቲ በዛኛው ኢሜይል ስትልኩላቸው ይሄ ዩኒቨርሲቲ ማነው ይሄ አስተማሪ ወይም እንትን የመጣው ምናምን ዳይሬክት ቼክ ምናምን ነገር አይደረግም ጭራሽ አያደርጉም ስራ ፈተው አያደርጉም ማንም ምንም ነገር አያደርግም አትፍሩ እዚህ ጋር ማለት ነው so you got nothing to lose because I will give you the waiver code which is መክፈል አይጠበቅባችሁም ያን waiver code waive ታደርጉታላችሁ ነው application fee ክፍያውን waive ታደርጉታላችሁ so all you have to do is just sending the transcript with another so ምንም ነገር አይፈጠርም don't be afraid you have got nothing to fear እንደዚህ ሳደርግ ምናምን most of ተማሪዎች ስለማቅ ነው እንደዚህ አድርጌ እንትን ባደ ሪስክ ሆነው ምናልባት ቼክ ሲያደርጉ ደግሞ አላክን እንዲሉስ ባል ሊያደርጉ ይችላል ምናምን just በጣም ብዙ ነገር ያስባሉና don't overthink it like ምንም ነገር overthink ምንም አታደርጉ you have to don't get anything ምንም ነገር ማለት ነው so documents that do not come from the school will not be added to your application or be considered for your review ይላል ማለት ነው so West African Examination Council results must be released officially through WACE portal whatever it's not our problem ይሄ አይመለከትም just በዚህ ኢሜይል ብቻ እናንተ መላክ ነው የሚጠበቅባችሁ ማለት ነው ጌታን እኔ ስንት ኢሜይል እንደከፈትኩ አላስታውስም ብቻ ግን በዛ ታይም ላይ ኦልሞስት ወደ ብዙ አይነት ኢሜይል ነበረኝ እኔ ማለት ነው ወደ ተለያዩ ዩኒቨርሲቲዎች አፕላይ ምናምን ሳደርግ ይከፈትኳቸው ይሁን አይ ዶንት ኖ ብቻ ኢሜይሎች ነበሩኝ ብዙ እና ለማሳየት አሁን አልችልም ምክንያቱም አሁን እኔ የምጠቀምባቸው just main purpose አላቸው የራሳቸው የኔ ኢሜይሎች ማለት ነው so በየትኛው ኢሜይል አድርጌ እንደላኩ ቴምፕሌት ለማሳየት አልችልም I'm sorry for that ግን it's easy as I told you you can do it by yourself all transcripts should have to be English እና እንግሊሽ ካልሆነ ደግሞ ትራንስሌት ማስደረግ አለባችሁ ማለት ነው ከዛስ ቀጣይ ስቴፕ የሚሆነው ምንድነው መጀመሪያ አፕሊኬሽኑን ትሞላላችሁ ሰብሚት ካደረጋችሁ በኋላ ትራንስክሪፕታችሁን ደግሞ እንደነገርኳችሁ በትምህርት ቤታችሁ መታስልኩ ማለት ነው እንደነገርኳችሁ እንደዛ አድርጋችሁ ማስላክ ትችላላችሁ so ዳይሬክት ትምህርት ቤት ሄጄ ማስላክ ነው የምፈልገው የምትሉም ከሆነ you can do it but the process might be tough ማለት ነው አስተማሪው ልክ ያለው ይላችኋል ከዛ በኋላ አሳየን ስትሉት ዊሊንግ ላይ ሆነ ይችላል so you will be confused in the middle ማለት ነው ተልኮ ብሏችሁ ያ ነገር ካልተላከ ወይም ደግሞ ሰውየው ካላከው or something happen ካደረገ ምንም ቢሆን even ማለት ነው እኔ ምንድነው የተባልኩት በዛ ላይ ያጋጠመኝ 9-11ኛ ክፍል ያለው ትራንስክሪፕት ልኬላቸው ትራንስክሪፕት አንድ ይጎላል ምናምን ነገር ብቻ አላውቅም የሆነ ትራንስክሪፕት ብቻ ደግመህ ላክ ነገር አሉ ማለት ነው ከዛ ደግሜ ላኩት በዛው ኢሜይል ኢማጂን እንደዚህ አይነት ነገር አስተማሪያችሁ ጋር ቢያጋጥምና ደግመህ ላክ ተብሎ ደግሞ ባይልክ ሶ የናንተ እዚህ ጋር ያለ አፕሊኬሽን ፕሮሰሳችሁ ላይ ዲሌይ ሆነባችሁ ማለት ነው ሶ እንደዚህ አይነት ነገር ምንም የማያውቅ አስተማሪዎች ላይ በርደን ከመጣል you have to take care of yourself ራሳችሁ ሪስፖንሲቢሊቲ ወስዳችሁ ቴክ ኬር ማድረግ ነው ምንም የሚከብድ ነገር የለውም ዳይሬክት አስተማሪ ጋር መሄድ የለባችሁ ምናምን እና የኢትዮጵያ ይሄ የትምህርት ህግ ስርዓት ምናምን ነገር ምንም ስለማይመቸኝ ምናምን ነገር as much as I can I want to do everything by myself and if it is involves them ማለት ነው I choose like or prefer to do like to not to do it from the beginning ራሱ ያንን ነገር አለማድረጉ ነው የመጣው የአስተማሪ or Ministry of Education ምናምን ይመለከታል ከነሱ መላክ አለበት ብቻ any third party involved የሚያደርግ ከሆነ besides me I'll never አልገባበትም so ይሄ የኔ ኤክስፒሪየንስ ነው you can learn from it or you can learn in the hard way the way you want you can so English test score እዚህ ጋር በጣም ደስ የሚለው ምንድነው
submit your English proficiency test results through the testing agency to Eastern Michigan University. If you have taken IELTS, TOEFL, PTA, whatever, you can even Duolingo ራሱ መፈተን አለባችሁ። አትሊስት 105 ነው ማምጣት የምትችሉት ይላል ማለት ነው። ሶ ቴስት ስኮራችሁ ኦብቪየስሊ ፎር 2 years ነው መቀመጥ ያለበት። ግን አሪፍ ነገር ያገኘሁት ደግሞ ምንድነው እዚህ ጋር ስክሮል ስታደርጉ student who completed their education in the country listed below are eligible for English test waiver decision made at the time of review. English ኦብቪየስሊ እኛ ኢትዮጵያዊ ነን እና እንግሊሽ ኮርስ እንማራለን። ሶ ውጤታችሁ ከ50 አክቹአሊ ከ70 በላይ ቢሆን የተመረጠ ነው እንግሊሽ ሰብጀክት ላይ ማለት ነው። ሶ እዚህ ጋር የኢትዮጵያ ካንትሪ ስም አለና የኢትዮጵያ ካንትሪ ነው ተሰምቶ ሶ እናንተ እዚህ ትምህርት ቤት መፈተን አያስፈልጋችሁም። ለዚህ ትምህርት ቤት አይለቴስ ዱኦሊንጎ መፈተን አያስፈልጋችሁም። እንግሊሽ ዌቭ ያደርግላችኋል። በጣም አሪፍ ነው ደግሞ ማለት ነው። ሶ you have to do just you have to send your transcript, that's all። ከእናንተ የሚጠበቀው እሱ ነው። ምንም አይነት የእንግሊሽ ፕሮፊሸንሲ ምናምን የማያስፈልጋችሁ እና በጣም ደስ የሚለው ይሄን ዩኒቨርሲቲ የመረጥኩት በዛ ታይም ላይ ራሱ ለዚህ ነበር። አፕሊኬሽኑ ኢትስ ሶ ኢዚ ትልክ ላይ በጣም ማሲቭ ነገር ግን አሴት ዩኒቨርሲቲ it should have to be ግን it didn't deep down ገብታችሁ ታዩት እና ይሄ ዩኒቨርሲቲ ላይ ብቻ ነው እንግሊሽ ላንጉዌጅ ኢትዮጵያዊ ተማሪ የሆነን ዌቭ እናደርጋለን ሲል የሰማሁት ኦንሊ ኦር ያየሁትም ራሱ ከዚህ ዩኒቨርሲቲ ነው። ሶ እኔም በዛ ታይም ላይ ምንም እንግሊሽ ፕሮፊሸንሲ አላስገባውም። ሶ you don't have to እናንተም ራሱ ማለት ነው አሁን ኢትዮጵያ ሜንሽን ተደርጋለች እንግሊሽ ፕሮፊሸንሲ አያስፈልጋቸውም። ሶ ቀጣይ ምንድነው የሚሆነው ዲፖዚት ኢንሮልመንት ፎር ሴሚስተር አፕሊካንት እኔ ታይም ላይ ይሄ ነገር አልነበረም። ባይ ዘ ወይ ሳልነግራችሁ አሁን ላይ ስቴፕ 3 ብሎ አምጥተውታል። ባለፈው በፊት የነበረው እንደዚህ አይነት ነገር አልነበረም በኔ ታይም ላይ ማለት ነው። Enrollment deposit for 4 semester applicants pay $55 enrollment deposit to reserve your spot by logging onto your admitted student portal. So ምንድነው የሚፈጠረው አሁን ለምሳሌ አፕሊኬሽን አካውንት ክሬት ምናምን ስታደርጉ የራሳችሁ አካውንት እንትን ይሰጣችኋል። ማይ IMCH የሚል ፖርታል አለ። እዛ ላይ ሎጊን ታደርጋላችሁ። እዚህ ጋር ካያችሁት እዚህ ጋር ከርሰሯ የምትታየው እስከምትመጣ እሱን ክሊክ ስታደርጉት ማለት ነው ወደ ትከታችኋል የሆነ ቆይሽ ነክቼ ላሳያችሁ ለዚህ ነው የሚያስገባኝ ማለት ነው። ሳይኒን የምታደርጉበት ፔጅ ውስጥ ነው የሚያስገባችሁ። ይሄንን ሳይኒን ደግሞ የምታገኙት መች ነው ኔት አይዲ የሚባል አለ። ኔት አይዲ የሚባለው ላይ እሱን አይዲ ኔት አይዲ ማለት አክሴፕታንስ ሌተር ሳይሆን ብቻ አላውቅም የሆነ እረስቸዋለሁ ምን ፕሮሰስ ላይ እንደሆነ ብቻ አይዲ ተሰጣችኋል። ኔት አይዲ ወይም ደግሞ የኢስተርን ሚቺጋን አይዲ ተሰጣችኋል እና እሱን አይዲ ተጠቅማችሁ ሎጊን የምታደርጉት ማለት ነው። ሶ that's how it works እና እዚህ ላይ ገብታችሁ ነው ክፍያችሁንም ሴሚስተራችሁ ሲደርስም ፕሮግራማችሁንም ኤቭሪቲንግ ትራክ የምታደርጉት ያዛ ፕላትፎርም ላይ ነው። ሶ ኢንሮልመንት ዲፖዚት ማድረግ የምትችሉት ራሱ እዛኛው ዌብሳይት ላይ ገብታችሁ ነው እንጂ በክሬዲት ካርድ ኦር ማስተር ካርድ ምናምን ሜቢ ኢትዮጵያ ውስጥ ካላችሁ ውጭ ሀገር የሚኖር ሰው አወርታችሁ ኦር ደግሞ ያላቸውን ሰዎች ተቀበላችሁ ማለት ነው ማድረግ ነው። አይ ዶንት ኖ ኢትዮጵያ ውስጥ እንደዚህ አይነት ኦንላይን ፔመንት ይኑር አይኑር እና ደግሞ ይሄ መክፈል ያለባችሁ ለፎርት ሴሚስተር ብቻ ነው። ዊንተር ላይ አፕላይ የምታደርጉ ከሆነ you have to pay so mostly ፎል ላይ ያሉ አፕሊካንቶች ናቸው አብዛኛው ላይ ለፎል ሴሚስተር አፕላይ ያደርጋሉ። ምክንያቱም ክላስ ሲጨርሱ ማስፈተኛ ከሆነ ራሱ አፕላይ የሚያደርግ ተማሪ እዚህ ዩኒቨርሲቲ ለመግባት ያው ፎል ሴሚስተር ላይ አፕላይ ነው ለፎል ነው የሚያደርገው። ምክንያቱም ክላስ የሃይ ስኩሉን ጨርሶ እዛ በኋላ ፎል ላይ ሲሆን ሴፕቴምበር ላይ የምትሄዱት መሰለኝ ሴፕቴምበር ላይ ምናምን የምትሄዱት ክላስ ለመጀመር ማለት ነው። አፍተር ሰመር ሲዝን ካለቀ በኋላ ሴፕቴምበር ላይ የምትሄዱት መስከረም በኢትዮጵያ ሴፕቴምበር ደግሞ በውጪ በእንትን በጂሲ ካላንደር ላይ በጋ በሉት በእነሱ በጋ ማለት በጋ አይደለም ብቻ የሆነ በቃ በኢትዮጵያ በጋ መስከረም ላይ ማለት ነው። በጋ ሲጀምር ግን ሴፕቴምበር ላይ ነው። ከዛ በኋላ የሚቀጥለው ምንድነው I-20 ፕሮሰሳችሁ ነው የምታደርጉት ማለት ነው። If you meet EMU's academic English requirements for international students, you would be eligible to receive I-20 from the Eastern Michigan University. I-20 form is required to apply for F1 visa to study in the United States. In order to proceed,
I-20 you will be required to fill out this ይሄኛውን አስታውስ ይሄኛው ፋይል እና ይሄኛውን ፎርም ትሞላላችሁ ባንክ ስቴትመንት ሊኩዊድ ካሽ አካውንት ላይ ሊኩዊድ ካሽ which is አካውንት ላይ ብር ያለው ሶ ይሄንን ትሞላላችሁ ይሄኛውን ፎርም ስፖንሰር የሚያደርጋችሁ ይሄንን ፎርም ከዛ በኋላ ስፖንሰር የሚያደርጋችሁ ወላጅ ከሆነ ወደ ለምሳሌ ባዛራችሁ ከሆነ የባንክ ስቴትመንቱ ባለቤት አባታችሁ ከሆነ የአባታችሁን ስም የአባታችሁን ስም ሪሌሽንሺፓችሁን ከሱ ጋር ሲግኔቸሩንና ቀኑን ከዛ በኋላ I will provide the partial financial support for the applicants 1 year in the amount of እንደዚህ ወይም ደግሞ I will provide the full financial support for the applicants የሚለውን ይችላል በተናው ክሊክ ታደርጋላችሁ ከዛ በኋላ ፕሪንት አውት ታደርጉና ይሄንን ፎርም ትፈርማላችሁ አፕሊካንት ኔም እና ሲግኔቸር መጨረሻ ላይ መፈረም አለባችሁ ይሄንን ከምን ጋር ነው የምታደርጉ አሁን ለምሳሌ ማለት ነው አንደርግራጁዌት እዚህ ጋር አሁን እኛ አንደርግራጁዌት ማድረግ F1 ቪዛ ነው ሶ ፉል ታይም ኢንሮልመንት ነው ሶ 37000 ነው የሚያስፈልጋችሁ አንድ አመት 37000 ባንክ ስቴትመንቱ ላይ መታየት ያለበት ነው የምትከፍሉት አይደለም ይሄ ባንክ ስቴትመንት ላይ የምታሳዩት ነው 37000 ያለው $37000 በኢትዮጵያ ኢኩቫለንት የሆነው ይሄን ያክል አማውንት ያለውን ባንክ ስቴትመንትን ማሰራት ትችላላችሁ ኢትዮጵያ ውስጥ ነው ይቻላል እና እሱ ባንክ ስቴትመንት ታሰራላችሁ ከዛ በኋላ እዚህ ጋር I will provide full the financial for the applicants ሚለውን ታደርጋላችሁ ከዛ የባባታችሁ ወይም በእናታችሁ ስም ወይም ደግሞ ስፖንሰር አደርጋችኋለሁ ባላችሁ ሰው ስም ያለውን ታስገባላችሁ ታደርጋላችሁ ታስፈርሟቸዋላችሁ ከዛ በኋላ ይሄንን ፔፐር ነው አታች የምታደርጉት ማለት ነው መጨረሻ ላይ ይሄ ግን መች ነው የሚሆነው I-20 ለማግኘት ነው ከአክሴፕታንስ ሌተር በኋላ ይሄንን ፎርም እንድትሞሉት ሊንኩን ራሳችሁ ይልኩላችኋል በኢሜይላችሁ ማለት ነው ከዛስ ይሄንን ፎርም እና a copy of your passport along with the acceptable financial document ይሄንን ፎርም ባንክ ስቴትመንታችሁን እና copy of your passport ስትልኩላቸው Eastern Michigan University will only accept the bank statements with liquid funds. Okay. Acceptable bank statements must include the following information to be accepted. The bank statement, account to some current, private, checking, saving, whatever. የትኛው እንደሆነ እናንተ የአካውንት ታይፓቸው ነው ማለት ነው። ሶ የአካውንት ሆልደር መኖር አለበት፣ ፕላስ ደግሞ ሲል መኖር አለበት፣ አካውንት መደረግ አለበት ማለት ነው። ማለት ሌተሩ ላይ ማለት ነው። ሌተሩ ላይ ከዛ በኋላ ስቴትመንት ዳዩ መጻፍ አለበት። ስቴትመንት ይሩ ደግሞ ኖ ሞር ዳን ይር ፕሮግራም ከመጀመሩ 2027 የምትጀምሩ ከሆነ 2026 በፊት ያለ ባንክ ስቴትመንት አይሰራም። 2026 ላይ ኖ ሞር ዳን ይር ይላል። ከዛ ፊክስድ ዲፖዚት ያለው ዊዝድሮው ለማድረግ የሚቻል ብር መሆን አለበት። እንግዲህ መጻፍ በቃ like bank statement as it is ከዛስ AMU reserve the right to deny financial documents upon for documents for any reasons applicants who are current in the US ይሄኛው እዛ ላላችሁ ተማሪዎች ናቸው። ይሄ ቪዲዮስ ጀምሮ ኢትዮጵያ ላሉ ነው እንጂ እዛ ላሉ ተማሪዎች ሶ ያውን በቃ ሪኳየርመንቶቹን ነገርኳችሁ። ምንድነው የሚያስፈልጋችሁ? አፕሊኬሽኑን ኦንላይን ላይ ትሞላላችሁ። ትራንስክሪፕታችሁን በኢሜል ትልኩላችሁ። እንደ አስተማሪ ሆናችሁ ትልካላችሁ። ያንን ነው እኔ ሪኮመንድ ማድረግበት ኢትስ ሴክሬት አይ ሚን ጀስት ፎር ስቱደንትስ ማለት ነው እንጂ አስተማሪ የምትተማመኑበት ካለ ይላክላችሁ። ኢትስ ዩር ቾይስ። ከዛ በኋላ እንግሊሽ ፕሮፊሸንሲ ደግሞ ያስፈልጋችሁም ኢትዮጵያ ያስፈልገውም ብሏል። ሶ ፎል ላይ አፕላይ የምታደርጉ ለፎል ሴሚስተር ከሆነ ደግሞ ምንድነው የምታደርጉት? $55 ዲፖዚት ታደርጋላችሁ አክሴፕታንስ ሌተራችሁን ካገኛችሁ በኋላ ማለት ነው። ከዛ አክሴፕታንስ ሌተራችሁን ካገኛችሁ በኋላ ዲፖዚት ካደረጋችሁ በኋላ እነሱ ደግሞ I-20 ይልኩላችኋል። አለቀ። እሺ አፕሊኬሽናችሁ ይሄ ነው። ሶ ሌትስ ጎ ቱ ዘ scholarships valid. Okay. Scholarships. Eastern Michigan University highly values the contribution made by our international students
the greater campus community. To honor this contribution and make an education at EMU more affordable and number for sponsorship opportunities have developed for international students. These scholarships are awarded automatically at the time admission to all qualifying students based on their education materials and GPA, which is grade point average, from their privileged studies. which now ለምሳሌ ሃይ ስኩል እየተማራችሁ ከነበረ የሃይ ስኩል ውጤታችሁ GPAችሁ አሪፍ ከሆነና ሚት የሚያደርግ ከሆነ እነሱ አውቶማቲካሊ ስኮላርሺፑን አዋርድ ያደርጓችኋል ማለት ነው። ያ ስኮላርሺፕ ለአንደር ግራጁዌት ያለው ፎርወርድ ግራጁዌሽን ስኮላርሺፕ ይባላል። this is the scholarship I have been got በዛ ታይም ላይ ማለት ነው። so forward graduation scholarship የሚለው ደግሞ ምንድነው የሚለውን እንይ። ምንረዳቸው ኮንሰፕታቸው ምንድነው? ይህን ስኮላርሺፕ የሚሰጡበት ምክንያት you pay the first 2 consecutive years in the tuition which is current tuition rate. for example አሁን ለምሳሌ የመጀመሪያው year 15000 ከሆነ ሁለተኛው year 15000 ከሆነ የሁለቱን year consecutive years ትከፍላላችሁ ነው የሚላችሁ። then EMU will pay the 100% of the next consecutive year tuition which is በቃ የአራት ዓመት ኮርስ ከሆነ የሁለቱን ዓመት ትከፍላችሁ የሁለቱን ዓመት ዩኒቨርሲቲ ይከፍልላችኋል ማለት ነው። which is half partial scholarship ነው የሚሰጣችሁ። the first 2 years $15,000 ቢሆን $30,000 ትከፍላላችሁ። the next 2 years ያለውን ደግሞ ዩኒቨርሲቲው ከቨር ያደርግላችሁ። this is the great opportunity ማለት ነው። በጣም አሪፍ የሆነ partial scholarship በጣም አሪፍ ነው። ከዛስ you will live on campus community for each of the 4 years to better serve you as the progress in your degree. okay so ምንድነው የሚላችሁ? ካምፓስ ውስጥ ነው መኖር ያለባችሁ። you will live just ትኖራላችሁ ካምፓስ ውስጥ። if you want to move off campus your scholarship will be denied and you will pay the tuition by your own self and the university will never pay for your scholarship is going to be dismissed. Just the requirement is you have to live on campus. so በቃ on campus መኖር አለባችሁ። ከዛ ደማት for graduation of a 4-year graduation commitment to successfully complete the 2 years Eastern Michigan University and we will fund your full tuition for the remaining 2 years. The first 2 years is going to pay by yourself and the next 2 years is going to pay by the university. That's just 100% አመት እና ግን ውጤታችሁ ሜንቴን ካደረጋችሁ ነው። አሁን ለምሳሌ ስትገቡ ይሄ ውጤታችሁን ያው ኮሚትመንት የሚያስፈልጋችሁ ከእናንተ የሚጠበቅባችሁ ማለት ነው። ኮሚት ማድረግ ያለባችሁ we will help you afford to live and learn on campus for 4 years at the encourage successful for your graduations. Admitted international student with 3+ GPA ከሶስት በላይ GPA ያላችሁ will have the opportunity to opt into the forward graduation scholarship. To ensure your scholarship, take the following steps. okay 3 GPA ያላችሁ ተማሪዎች አውቶማቲካሊ ታገኛላችሁ። 3 GPA ማለት ካልኩሌት እስኪ እኔ በዛ ታይም ላይ ብቻ የኔ ውጤት actually 85 at some point 90 ገባል እንዴ 90 ምናምን ብቻ I was I'm not top, I'm not stupid, but I was like in the middle ላይ ማለት ነው you know በቃ እሺ በቃ average 85 በቃ ከ80 average ከ75 እስከ 80 average ካላችሁ you are perfect, you will be eligible to get this for our graduation scholarship ማለት ነው። ምክንያቱም እንደዛ ተማሪዎች ስላገኙ ነው። ከኔ ውጭ እና apply for the admission to Eastern Michigan University. apply ማድረግ አለባችሁ፣ admission ማግኘት አለባችሁ። so if you meet the GPA criteria you will receive the email asking you opt in following the step that email. okay እሺ please note opting in does not guarantee you will receive the scholarship ነው የሚላችሁ። ኢሜይላችሁ ላይ ይሄንን ሰብሚት ካደረጋችሁ በኋላ ስኮላርሺፑን ለማግኘት ማለት አሁን ለምሳሌ አፕሊኬሽኑን ሰብሚት አደረጋላችሁ አይደለ? you will not receive the acceptance letter or whatever it is, you will never get before the scholarship before this opt in email asking ማለት ነው። በኢሜይላችሁ ላይ opt in ሜሴጅ ሲመጣላችሁ
ሰሚት ካደረጋችሁ በሁለት ቀን ምናምን ልዩነት ነው የሚመጣላችሁ ማለት ነው። ይሄን ውጤታችሁ አሪፍ ከሆነ አሁን እኔ ላሳያችሁ። Congratulations on your admissions to Michigan University because of your academic achievement. Once you enroll you to the foreign graduation scholarship. ከዛስ ይሄኛውን ስኮላርሺፕ ሰጡኝ ማለት ነው። ይሄንን አዋርድ እንዳገኘው ላይክ ነገሩኝ። ከዛ ለስኮላርሺፕ በቃ ልክ እንደዚህ አይነት ኢሜል ነው የሚደርሰው። ዊንተር አፕላይ ካደረጋችሁ ዊንተር እና ፎል ለሚያደርጉ ተማሪዎች ነው የምትጠሩ። $55 መክፈል የማትፈልጉ ከሆነ በዊንተር አፕላይ አድርጉና ስኮላርሺፕንም ታገኛላችሁ። አይ ቲንክ ሶ ስኮላርሺፕንም ታገኛላችሁ። ይሄ ግን የ$55 አትከፍሉም በዊንተር አፕሊካንት ስትሆኑ። ፎል ላይ ግን ከሆነ $55 ትከፍላላችሁ ማለት ነው። ሶ እናንተ የሚመቻችሁ ሲዝን ምረጡ። ሶ ይሄኛውን እንደዚህ ነው ያገኘሁት። እዛ ብቻ እንደዚህ አይነት ኢሜል ታገኛላችሁ። የሆነ ኢአይዲ ምናምን ተሰጠኝ የነሱ ማለት ነው። ከዛስ ምንድነው የሚለው ፋይናንሻል ኤድ ዊል ቢ ሪች አውት ቱ ዘ ተርም ኤንድ ኮንዲሽን ኮንትራክት ሳይንድ ባይ ሪተርን። ኦኬ የሆነ ፋይናንሻል ኤድ እንትን ዶክመንት ይልኩላችኋል። ከዛ እሱን ፕሪንት አውት አድርጋችሁ ፈርማችሁ ትልካላችሁ። ከዛስ continue to meet all the terms and conditions in 1 and 2 years and you will receive the first years. So እዚህ ጋር መጨረሻ ላይ እንደሚለው የፈርስት እና የሰከንድ ይር እዛው እንትን ካላችሁ ከተማራችሁ ላችሁ ፈርስት ኤንድ ሰከንድ ይርስ then ዩኒቨርሲቲ ደግሞ ሶስተኛው እና አራተኛው ዓመት ወጪያችሁን ይሸፍንላችኋል የሚለው ማለት ነው። በጣም ብዙ የሚነበቡ ነገሮች አሉት። እንዴት አድርጋችሁ እንደምትከፍሉ ምናምን ነገር ኤቭሪ ኢን ዲቴል ያስረዳችኋል። ቀኑን በምን ያክል ጊዜ እንደመክፈል እንዳለባችሁ ላይክ ራሱ ማለት ነው። አንድ ነገር ወደ ራሱ ጋይድ ያደርጋችኋል። ደግሞ ኤሪያው ምናምን ደስ ሲል በጣም ግቢ ነው። ልክ አሉ አሁን ሳይ ካናዳ ውስጥ ምናምን ያሉ የሆነ እንትን ነው የሚመስሉት ግን አፓርትመንት ነው የሚመስሉት ዩኒቨርሲቲዎቹ ራሳቸው። ትገባላችሁ ውስጥ ክላስ ነው የምትገቡት። የቤታች ሆል ነገር ሊኖረው ይችላል። ከዛስ ይሄኛው ግን ውጪ ያለው like the whole ግቢው ነው በጣም ትልቅ ነገር ነውና ደስ ይላል ዩኒቨርሲቲ። እዚህ ጋር ደግሞ ምን እያየን ነበር? ኦኬ የግራጁዌሽን ስኮላርሺፕ ደግሞ የሚፈልጉ እነዚህ ማስተርስ ያ አንደርግራጁዌት ነው ያ አንደርግራጁዌሽን ነው የሚፈልጉ። ኦኬ ላይክ እንደነገርኳችሁ ነው ከላይ ያለው ነው you pay the first cost to consecutive years። ኦኬ ነገርኳችሁ ነው ያለው። ከዛ you will live on campus for each 4 years. by the way መናገር የምፈልገው ነገር ካምፓስ ውስጥ አራቱን ዓመት ነው የምትኖሩት። the first 2 years የካምፓስ ክፍያችሁንም ጀምሬ ካምፓስ ክፍያችሁን ራሳችሁ ናችሁ ከበር የምታደርጉት። መርሳት የሌለባችሁ ካምፓስ ክፍያችሁን ይሄ room and board ሃውሲንግ ኤንድ ሚል ፕላን ማለት ነው። እሱን ራሳችሁ ናችሁ የምትከፍሉት አራቱንም ዓመት። ግን the first 2 years የቱዊሽኑ ይጨመርባችኋል። tuition the first 2 years tuition and ሚል ፕላን ሲሆን ብዙ ነው የሚሆነው። of course እሱን ትከፍላላችሁ። ግን the second like the third እና fourth year ላይ ሲሆን tuition ከፈር ያደርግላችኋል። so እናንተ የምትከፍሉት የሩም ኤንድ ቦርድ ማለት ነው ያቀለላችኋል። አሪፍ ነው። ሎን ወስዳችሁም እንደዚህ መማር የምትፈልጉ ምናምን ነገር ይሄ አሪፍ ነው። ቱዊሽናችሁን ስለሚያነስላችሁ ሎን ብድራችሁም አይበዛም። ስራ የምትሰሩትም በቃ ስራ ሰርታችሁ መክፈል የምትችሉበት ኦፖርቹኒቲ ራሱ ታገኛላችሁ። ምክንያቱም ሎናችሁ ብዙ ካልሆነ አትደክሙም፣ ትንሽ ሲሆን ማለት ነው። ላይክ አገኘዋለሁ አላ እንደምታሳኩት ታውቃላችሁ። ሶ ይሄን ይመስላል። ይሄ ዩኒቨርሲቲ ነው በጣም የተመቸ ዩኒቨርሲቲ ነው። እና አክሴፕታንስ ሪተርን ላሳያችሁ ነው። በዚህ you have been conditionally admitted ግን I-20 pending ነው ነገር አለ። I-20 ለማድረግ ባንክ ስቴትመንት ምናምን ላክ። ይሄን just ላሳያችሁ የፈለኩት እንደ ቴስቲሞኒ ነው፣ ግራ እንዳትጋቡ ማለት ነው። እዛ መጨረሻ ላይ ባንክ ስቴትመንት ምናምን ካሳየው ምናምን ብላ የተላከልኝ ኢሜል ይሄ by the way ይሄ ዩኤስ ጄስ ቪዛ ማመልከቻ ምናምን ቀኑ ትንብዬ እኔ የጂሜል ሰርች ማድረግ ያለ ኢሰርን ብዬ ስለጻፍ ዘርዝሮ አመጣው እንጂ ይሄኛው እነዚህ የቀጠሮ ማስጃ ኤምባሲ ምናምን የነበረው ከንትን በኋላ ነው፣ ከአክሴፕታንስ ምናምን በኋላ ነው። ምናልባት ኢሜል አቀማመጥ ውስጥ ተመለከቱ ግራ እንዳትገቡ።
okay, then February 2023 ላይ ተላከልኝ ማለት ነው acceptance letter በትክክል በዛ ፌብሩዋሪ ላይ ነው የመጣው which is apply ያደረኩት 11ኛ ክፍል ነው 11ኛ ክፍል ጨርሼ 12ኛ ክፍል ገብቻለሁ መሰለኝ ብቻ እንደዛ ነገር ከዛ በ2023 ላይ acceptance letter ላኩልኝ which is 12ኛ ክፍል ውጤት አላስገባውም ነበር even 12ኛ ክፍል ውጤት ራሱ አላስገባውም ከ9 እስከ 11 ባለው ብቻ ነው apply ያደረኩት ከዛ ብቻ ይሄን እንደዚህ ላኩልኝ ሃርድ ኮፒ i20ን እንልክልሃለን ኢሜል ላይ ቼክ አድርግ ምናምን ነገር አሉ ከዛ በኋላ ከታች ፒዲኤፍ አስቀመጠልኝ ማለት ነው መለከቱት እዚጋ ፒዲኤፍ አለ አስቀመጠ so ፒዲኤፍ ፕሪንት አውት አደረኩ i20 ፕሪንት አውት አደረኩ ሲቪስ $50 ከፈል ከዛ በኋላ አፖይንትመንት አስያዝኩና ዴስ 160 ከፈልኩ ኤምባሲ and then finished that's all እና ይሄ ዩኒቨርሲቲ አብዛኞቻችሁ ስትራግል የምታደርጉት አክሴፕታንስ ሌተር ታገኛላችሁ ግን ስኮላርሺፕ ስለማታገኙ ወይም ደግሞ ስኮላርሺፕ አማውንቱ ትንሽ ስለሚሆን ኢንተርቪው ላይ ስትጠየቁ ስኮላርሺፕ አገኘው ምናምን በቃ ይሆነ ስትራግል ታደርጋላችሁ ምናምን ነገር እሱ ነገር ነው የተረዳሁት በአብዛኛው ሶ ይሄ ዩኒቨርሲቲ እዛ ሄዳችሁ በኋላ ዩኒቨርሲቲ ቼንጅ የምታደርጉበት ኦፕሽን ይኖራል once ቪዛው ፓስፖርታችሁ ላይ ከተሰራላችሁ you have a right even ማለት ነው ምንም ነገር ቼንጅ ማለት ትችላላችሁ ቪዛውን ካገኛችሁ በኋላ ሌላ ዩኒቨርሲቲ አፕላይ ማድረግ ትችሉና ማለት ትችላላችሁ of course አፕላይ ታደርጉና ያ ዩኒቨርሲቲ አክሴፕታንስ ሌተር ሲልክላችሁ i20 እና አክሴፕታንስ ሌተራችሁን የምታሳዩት ኦሬዲ ቪዛ በተሰራላችሁ ማነው ዩኒቨርሲቲ ከዛ በሱ ትሄዳላችሁ ወዴት ወደ ዩኤስ ነው ከዛ እዛ ከገባችሁ በኋላ የምትሄዱት ግን እዚህኛው ዩኒቨርሲቲ ላይ ነው እንደዚህ ነበር ብላችሁ like ይሄ ስታተስ ቼንጅ ማረጋላ ከፈለጋችሁ ደግሞ ፈርስት ይር ምናምን ነገር የተወሰነ አመት ተምራችሁ ትራንስፈር የምታደርጉት ነገር ሊሆን ይችላል ቻ it's your call እንደዛ ማለት ትችላላችሁ so ይሄን ይመስላል የዛሬ ቪዲዮ I hope በጣም እንደተጠቀማችሁ ከሱም እንደዚህ አይነት ዩኒቨርሲቲ ሬድ ናቸው አይገኙ እንትኑን ያስቀምጥላችኋለሁ ብዬ ነበር ምንድን ነበር ስሙ ይሄ application fee waiver code የapplication fee waiver code capital G capital R capital A capital D grad like word ስታነቡት GRAD all of the letter are capital ማለት እሱን ሆነ የሚለው like payment option ጋር ስትገቡ ማለት ነው ሆን ወይም apply voucher or whatever የሆነ ኦፕሽን አለ እዛ ላይ ብቻ ይሄንን ኮድ አስገቡና ሰብሚት በሉት then you are done application fee waiver ሰጥቻችኋለሁ ምንድነው ስሙ ደግሞ waiver ያደርጋል እንግሊሽ proficiency so ከናንተ የሚጠበቀው just transcription ማለት ነው ያው የምታስገቡ ነገር አይኖርም so ይሄንን ታርጉ maybe the university apply ካደረጋችሁ በኋላ ይሄንን as an option መያዝ ትችላላችሁ ከፈለጋችሁ priority መስጠት ትችላላችሁ it's up to you እንደናንተ ምርጫ ይሆናል ግን ለዛሬ ላሽ ቪዲዮ ይሄን ይመስላል for the next video በሚገርም opportunities እስከምንገናኝ ድረስ guys ይመቻችሁ so don't forget to share subscribe and like video ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ምን አይነት ቪዲዮ እንዲሰራላችሁ የምትፈልጉት ኔክስት ላይ ምን አይነት opportunities ነው ነገር just deep down ደግሞ ጥያቄ ካላችሁ ደግሞ ኮሜንት ላይ you can write group የቴሌግራም ግሩፕ ነው ዩቲዩብ ቻናል ላይ ታገኙታላችሁ ዲስክሪፕሽን ላይ ማለት ነው guys مش هشغل بس في المجال صحيح